ሲሪየስ ጥያቄ ልጠይቃችሁ። ለ3 ሰዓት ሙሉ አጥንታችሁ ከዛም በቀኑ መጨረሻ ላይ ድካም ይሰማችኋል? ወይንም የሆነ ሰው ያጠናችሁትን ቢጠይቃችሁ ያን ያህል ለማስረዳት ትቸገራላችሁ? ብዙ ተማሪዎች ይህን ይቸገራሉ። ጠረጴዛ ላይ ለሰዓታት ይቀመጣሉ፣ ተመሳሳይ ገጾችን እየደጋገሙ ያነባሉ፣ ሃይላይት ያደርጋሉ፣ ሌክቸር ያያሉ እና ያጠኑ ይመስላችኋል። ግን ፈተናው ሲደርስ ያጠኑት ሁሉ ይጠፋል። ይሄ ደግሞ ብዙ ተማሪዎችን ስማርት እንዳልሆኑ እንዲያስቡ ያደርጋቸዋል። እውነታው ግን በጣም ይለያል። ችግሩ የኢንተለጀንስ ችግር አይደለም። ችግሩ የአጠናን ዘዴ ነው። ብዙ ተማሪዎች እንዴት እንደሚጠና ማንም አያሳያቸው። ትምህርት ቤቶች ብዙ ሰብጀክቶችን ያስተምራሉ፣ ግን እንዴት እንደሚጠና በአግባቡ አያስተምሩም። መማር አክቹዋሊ የባዮሎጂካል ሂደት ነው። አእምሯችሁ አዲስ እውቀትን ሲይዝ የሚከተለው ሰርቴን ወይንም ውስን የሆነ ስርዓት አለ። እነዚህን ስርዓቶች ከተረዳችሁ ማጥናት በአስደናቂ ሁኔታ ቀላል ይሆናል። በዚህ ቪዲዮ በሳይንስ የተደገፉ ፓወርፉል የአጠናን ፕሪንሲፕል ወይንም መርሆችን እናያለን። ይህ ዘዴ ኢንተርናሽናሊ ቶፕ ተማሪዎች የሚጠቀሙት ዘዴ ነው እና በሚያስገርም ሁኔታ ቀላል ነው። እስከ መጨረሻው ከኔ ጋር ከቆያችሁ እንዴት ትንሽ አጥንታችሁ ብዙ ማስታወስ እንደምትችሉ ትማራላችሁ ማለት ነው። ህይወታችሁን ኢምፕሩቭ ማድረግ ከፈለጋችሁ አዲስ ስኪል ወይንም ሙያ መማር ራሳችሁ ላይ ትልቅ ኢንቨስትመንት መስራት ማለት ነው። ኡደሚ ላይ የሚገኙ ኮርሶችን ሪኮመንድ አደርጋችኋለሁ። በሚሊዮን የሚቆጠሩ ቶፕ ተማሪዎች የሚጠቀሙት የዓለማችን ትልቁ የኦንላይን ኮርስ ፕላትፎርም ነው። ዲዛይኒንግ፣ ማርኬቲንግ፣ ፕሮግራሚንግ፣ ቴክኖሎጂ፣ ቢዝነስ፣ ኢንተርፕረነርሺፕ፣ ስተዲ ቴክኒክስ የመሳሰሉት ይገኙበታል። እነዚህ ኮርሶች በጣም አፎርደብል እና በፕሮፌሰሮች የሚሰጥ ኮርስ ነው። ራሳችሁን ለማሳደግ ሲሪየስ ከሆናችሁ እዚህ ዲስክሪፕሽን ላይ ያስቀመጥኩላችሁን ሊንክ ተጠቀሙ። ይህንን ሊንክ በመጠቀም እኔም ለእናንተ ጠቃሚ የሆኑ የትምህርት ቶፒኮችን ክሬት እንዳድርግ ታግዙኛላችሁ ማለት ነው። ለድጋፋችሁ በጣም አመሰግናለሁ። ቴንክ ዩ። ፓርት 1 ዘ ቢገስት ስተዲ ሚስቴክ፣ ትልቁ የአጠናን ስህተት። ተማሪዎች የሚሰሩት ትልቁ የአጠናን ስህተት ፓሲቭ ስተዲይንግ ይባላል። ፓሲቭ ስተዲይንግ ማለት ከምታጠኑት መረጃ ጋር አእምሯችሁ በደንብ ሳይሰራ ማጥናት ማለት ነው። ለምሳሌ ምዕራፍን ደጋግሞ ማንበብ፣ ሙሉን ገጽ ሃይላይት ማድረግና ሌክቸር ወይንም ትምህርቶችን በተደጋጋሚ ማየት ማለት ነው። ይሄ ድርጊት ስኬታማ ወይንም ፕሮዳክቲቭ ይመስላል፣ ምክንያቱም አእምሯችሁ መረጃውን ሪኮግናይዝ ያደርገዋል ወይንም እውቅና ይሰጠዋል። ነገር ግን ሪኮግኒሽን በአእምሮ ከማስቀረት ጋር አይመሳሰልም። ለምሳሌ የሆነ ፓርቲ ላይ የሆነ ሰው ተገናኛችሁ፣ በቀጣይ ግን ፊታቸውን ሪኮግናይዝ ልታደርጉ ትችላላችሁ፣ ግን ፊታቸውን ሳታዩ ስማቸውን ማስታወስ በጣም ትቸገራላችሁ። ለጊዜው ማስታወስ ቀላል ነው፣ በአእምሮ ማስቀረት ግን ከባድ ነው። ፈተና ደግሞ ከሪኮግኒሽን ይልቅ ሪኮል ማድረግን ወይም በአእምሮ ማስቀረትን ይጠይቃል። ለዚህ ነው ብዙ ተማሪዎች ከፈተና በፊት ደፋር ሆነው ወይም ኮንፊደንት ሆነው ከዛም ድንገት ፈተና ሰዓት ላይ ሁሉንም የሚረሱት። ለርኒንግ ሳይንቲስቶች ወይንም ስለ መማር ሂደት የሚያጠኑ ሳይንቲስቶች ቴስቲንግ ኢፌክት የሚባል ነገርን ዲስከቨር አድርገዋል። የተጻፈ ኖትን ደጋግመው ከሚያነቡ ተማሪዎች ይልቅ ካጠኑ በኋላ ራሳቸውን የሚፈትኑ ተማሪዎች በበለጠ ሁኔታ የማስታወስ ችሎታ አላቸው ይላል። ይሄ ደግሞ ወደ መጀመሪያው ፓወርፉል የጥናት ቴክኒክ ይመራናል። እሱም አክቲቭ ሪኮል ይባላል። አክቲቭ ሪኮል ማለት እንደገና ሳታነቡ ያጠናችሁትን መረጃ ከአእምሯችሁ ውስጥ ለማስታወስ ወይንም ለማስወጣት አእምሯችሁን ማስገደድ ማለት ነው። ለምሳሌ ባዮሎጂ ማጥናትን አስቡ። ስለ ሂውማን ሄርት አጠናችሁ እንበል። ተለምዳዊ ተማሪ ቻፕተሩን ደጋግሞ ያነባል። ቶፕ ተማሪ ግን መጽሐፉን ዘግቶ ጥያቄ ራሱን ይጠይቃል። ለምሳሌ የልብ ዋና ዋና አካላቶች ምንድናቸው? ደም እንዴት በልብ ውስጥ ይዘዋወራል? ምናምን የሚሉትን ጥያቄዎች ይጠይቃል ማለት ነው። መጀመሪያ ላይ ይሄ የማይመች ወይንም አንኮምፎርታብል ይመስላል፣ ምክንያቱም አእምሯችሁ ይቸገራል። ይሄ መቸገር ነው የእናንተን አእምሮ የሚያጠነክረው። አእምሯችሁ መረጃን ሲያስታውስ የኒውራል ኮኔክሽንን ያጠነክራል። እንደ ስፖርት አድርጋችሁ አስቡት። ጡንቻ ቻሌንጅ ሲደረግ እየጠነከረ እንደሚመጣ ሁሉ አእምሯችሁም ቻሌንጅ ሲደረግ በተመሳሳይ መንገድ እየጠነከረ ይመጣል።
አክቲቭ ሪኮልን ፕራክቲስ ማድረጊያ መንገዶች አሉ። በንጹህ ወረቀት ላይ የምታስታውሱትን በሙሉ መጻፍ፣ ጮክ ብላችሁ ኮንሰፕቶችን ማስረዳት ሊሆን ይችላል፣ ወይንም የፕራክቲስ ጥያቄዎችን መስራት ሊሆንም ይችላል የመሳሰሉት። ሶስተኛው ፕሪንሲፕል ዘ ፎርጌቲንግ ከርቭ ይባላል። ያጠናነው መረጃ ሪቪው ካልተደረገ ወይንም በሲስተማቲክ መንገድ ካልተከለሰ ፌድ ያደርጋል። በማስታወስ ላይ የተሰሩ ሪሰርቾች እንደሚያመለክቱት ከሆነ ሰዎች ያጠኑትን መረጃ አብዛኛውን ክፍል በአንድ ቀን ውስጥ ይረሳሉ ይለናል። ይህንን መረዳት እኔ ማትሪክን በአጭር ጊዜ ጥናት ውስጥ እንዳልፍ ትልቅ አስተዋጽኦ አድርጎልኛል። ለእናንተም በጣም ይጠቅማቸዋል። ሙሉ ለሙሉ ከመጥፋቱ በፊት መረጃን የምንከልስ ከሆነ ወይንም ሪቪው የምናደርግ ከሆነ አእምሯችን ወይንም የማስታወስ አቅማችን እየጠነከረ ይመጣል። ይሄ ደግሞ ወደ ፓወርፉል ስትራቴጂ ይመራናል። እሱም ስፔስድ ሪፒቲሽን ይባላል። ሁሉንም ነገር በአንዴ ከማጥናት ይልቅ በብዙ ቀናት ውስጥ ብዙ ጊዜ መከለስ ማለት ነው። የዚህን ስኬጁል ኤግዛምፕል ልስጣችሁ። አንደኛ ቀን አጥኑ፣ በደንብ አጥኑ። ሁለተኛ ቀን ፈጣን ክለሳ አድርጉ። ከዛ ከ4 ቀን በኋላ ድጋሚ ከልሱት። 7ኛ ቀን ላይ ድጋሚ ከልሱት። ከዛም ያጠናችሁትን ማስታወስ እየቀለላችሁ ይመጣል። ይሄ የአጠናን ዘዴ ብዙ ተማሪዎች አንደርስቲሜት የሚያደርጉት የአጠናን ዘዴ ነው፣ ነገር ግን በጣም ጠቃሚ ነው። የሃርቫርድ ተማሪዎች ጭምር ይጠቀሙበታል። እያንዳንዱ ክለሳ ትንሽ ጊዜ ይወስዳል፣ ግን ትልቅ በሚባል ደረጃ ኢምፓክት አለው እና ደግሞ የማስታወስ አቅማቸውን ያጠነክረዋል። አራተኛው ፕሪንሲፕል አንደርስታንዲንግ ቨርሰስ ሜሞራይዚንግ ይባላል። መረዳት ቨርሰስ መሸምደድ እንደማለት ነው። መሸምደድ ፋክቶችን ወይንም እውነታዎችን አይምሯችሁ ውስጥ ስቶር ማድረግ ነው። መረዳት ግን አንድ ነገር ለምን እንደሚሰራ በደንብ የሚያስረዳ ነው። አንደርስታንዲንግን ለመሞከር ትልቁ ዘዴ በቀላል ቋንቋ ያጠናችሁትን ኮንሰፕት ማስረዳት መቻል ነው። የ6 ዓመት ህፃን እያስረዳችሁ እንዳለ እንደማለት ነው። በዓለማችን ታዋቂው ሳይንቲስት አልበርት አንስታይን እንዳለው if you can't explain it simply you don't understand it well enough ይለናል። ይህም ማለት በቀላሉ ማስረዳት ካልቻልክ በበቂ ሁኔታ አልተረዳኸውም ማለት ነው። ማስረዳት ግራ የሚያጋባ ወይንም ውስብስብ ከሆነባችሁ ይህ ማለት መረዳት ይቀራችኋል ማለት ነው። የጥናት ዋነኛው ፓርት መሆን ያለበት ደግሞ መረዳት ነው። ይሄ እናንተን ከየትኛውም ተማሪ ይለያችኋል። ሌላ ወሳኝ አልበርት አንስታይን የተናገረው ኮት አለ። እሱም any fool can know the point is to understand። ይህም ማለት የትኛውም ሞኝ ማወቅ ይችላል፣ ዋናው ነጥብ ግን መረዳት ነው ማለት ነው። ይህ አፕሮች ወደ አጠናነው እንድንመለስና ደካማ ፓርቱን እንድናጠነክር ይረዳናል። ይህም ማለት የሸመደድነውን ፋክት ወደ ትልቅ አንደርስታንዲንግ ወይንም መረዳት ይቀይርልናል ማለት ነው። የመጨረሻውና አምስተኛው ፕሪንሲፕል ዲፕ ፎከስ ወይንም ጥልቅ ትኩረት ይባላል። ትኩረት ኮንስታንትሊ ከሌለ ኢቨን አሪፍ ቴክኒኮች ፌል ያደርጋሉ። ስልክ፣ ሶሻል ሚዲያ፣ ኖቲፊኬሽን ትኩረትን ያጠፋሉ። እያንዳንዱ ረብሻ አይምሯችሁን ስራውን እንዲቀይር ያደርገዋል። ከዛም በኋላ ወደ ትልቅ ትኩረት ለመመለስ ጊዜ ይፈጅባችኋል። ጥልቅ ትኩረት ማለት አንድ አስፈላጊ ስራ ላይ ያለምንም ረብሻ ማተኮር ማለት ነው። በመጽሐፍ የምታጠኑ ከሆነ ስልካችሁን አርቃችሁ አስቀምጡ። በላፕቶፕ ወይንም በስልክ የምታጠኑ ከሆነ ደግሞ ዋይፋይ ወይንም ኤኒ ኖቲፊኬሽን አጥፉ። አንድ ግልጽ ታስክ መረጡ። ከዛ ከ60 እስከ 90 ደቂቃ አጥኑ። ከዛ ደግሞ የ15 ደቂቃ እረፍት ውሰዱ፣ ተናፈሱ፣ ወክ ውሰዱ ምናምን። የምትወዱትን ሙዚቃ መስማት ትችላላችሁ። ኢቭን በየቀኑ 2 የጥናት ሴሽን ወይንም ጊዜያቶች በአስደናቂ ሁኔታ የመማር አቅማችንን ይጨምራሉ። በብቃት ማጥናት ረጅም ሰዓት መሰቃየት ማለት አይደለም። በይበልጥ ግን አእምሯችሁ መማር በሚችልበት መልኩ ዘዴዎቹን መጠቀም ነው። ከነዚህ አሁን ከጠቀስኳቸው ዋነኛ መርሆች ውስጥ አክቲቭ ሪኮልን መጠቀም፣ ስፔስድ ሪፒቲሽንን መጠቀም፣ ዋናውን ኮንሰፕት መረዳት ወይንም አንደርስታንዲንግ the main concept እና studying with deep focus ወይንም በጥልቅ ትኩረት ማጥናት በየቀኑ ያለ ትናንሽ ኢምፕሩቭመንት ወይንም መሻሻል በጊዜ ሂደት ወደ ብዙ ውጤት ሊመራን ይችላል። እነዚህን ማስተር ካረጋችሁ ሁሉም ነገር ይቀላችኋል።
ከስር ያለውን የኡደሚ ሊንክ በመጠቀም የፈለጋችሁትን ኦንላይን ኮርስ በመማር ራሳችሁን መለወጥና ማሳደግ ትችላላችሁ። የቴሌግራም ቻናላችንን ሊንክም ከስር አስቀምጬላችኋለሁ። በሱ ገብታችሁ ጆይን ማድረግ ትችላላችሁ። በጣም ጠቃሚ የሆኑ የትምህርት ቪዲዮዎችን ስለምሰራላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሰንብቱልኝ። ቴንክ ዩ